እንክሰሳት ሩታ ምሰሪው አይዲያ ባልሽን ቢሰጥሽ ለሴት የሚጠቅም አይደለም ፍቅር እናመሰግናለን በቃ ጀግና ለትቻለሽ ነገራችን ላይ ዲፕ ገብተን እንተናላልንም እንጂ ሩታ ማነች ፍቅር ሩታን በጣም ፑሽ አድርጋ እየተናገረቻት እንዳልሆነ ጠንቅቄ ያውቃለሁ ሩታን እንክሰሳት ሩታ ምሰሪው አይዲያ ባልሽን ቢሰጥሽ ለሴት የሚጠቅም አይደለም ሴት ልጅ እየተገረፈች ትኑር ሴት ልጅ እየተሰደበች እየተረገጠች እየተዋረደች እህትየው እየወጣች ልፋጯን የምትለቀባት እሱ ለሃጩን የሚያዝረከርክባት እያረክሽ ባንቺ የተነሳ ሴቶቹ እግር እያጠቡ ነው ያው አሜሪካ አንዷ ስታገባ ጎንበስ ብላ እግሩን አጠበች ይባሏል እኔ በታጅ ዝቅ ብለሽ እግርሽን አትጠቢ አይደለም እናቶቻችን አጥበዋል አባቶቻችን ግን ባንቺ መንገድ አይደለም አንቺ ይሄ ለሃጫም ትላንትና ቫዝሊን እንኳን አላ አወዛው ያለውን ሰው ያውዝተሽ መኪና ገዝተሽ አንጥተሽ እዚህ ጋር አስቀምጠሽ እህትየው ባንቺ እየተነሳች ያንቺ ሰጠሻትን አይዲያ እየተቀበለች ይወጣች ሴት እሷ አይደለችም አንቺን አይደለም ያዋረደች ሁላችንንም ሴት የተባልነውን የወንድም ሚስት እንድንጠላ የወንድም ሚስት እንደው ባይኖረን ብለው እንዲመኙኝ እኔ ለምሳሌ እኔ ነኝ ወይ አንቺስ የወንድም ሚስት ባልኖርሽ በባልበት ዘመን ነው ያመጣሽብን ወንድምየው እየወጣችሁ የጋሽዬ ልጅ አይደለም ቆፍጠን በል አየ ቆፍጥናማ ሂጂ የኢትዮጵያ ወንድ ነው ይሄ ኢትዮጵያዊ አይደለም እኔ እርግጠኛ ነኝ ወይ ሽልጥልጥ ይሆናል ከየት እንደመጣ ከየት እንዳመጡት ቤተሰቦቹ ራሱ አናቀም ምክንያቱም እኔ ማቀ የኢትዮጵያን ወንድ እኔ ማቀው ነው እዚህ ውስጥ ወጡና መስክሩ መሲ ቲጂ እናንተ ምን አይነት ነው የጎረቤታችሁ ወንድ ያለ ወንድ ነው ሰርቶ ቤተሰቦቹ ሚስቱን ልጆቹን የሚያስተዳድር ነው ልጆቹን እኮ እህትየው ሆነች እናትየው እንኳን እናቴ አንቺ ትከበሪያለሽ እናቴ ራስሽ ላይ ያወጣሻለሁ እናቴ አንቺን ብዬ መሬት ተኝቼ አንቺ ተረማመጂብኝ ግን ሚስቴን አትናገሪብኝ ትጂዬ ዝጊያት ማነች ስሟን በእናትሽ እኔ ልተኛልሽና ተረማመጂብኝ እናቴ ሚስቴን ግን አትናገሪያት የሚል ወንድ አለ ከፈለግሽ እናመጣልሻለን እንደረድርልሻለን አዳሚ እህቱንም ቢሆን እህትነቱ ለእኔ ነው እንጂ እሷ የወንድምሽ ሚስት ናት አክብሪያት የልጆቼ እናት ናት እያለ የሚመልስ ወንድ አለ በየቤቱ እንጠራልሻለን ይውጡና ያስተምሩሽ ከፈለግሽ ካላማረሽ ያንቺ ሰው ያንቺ ወንድም ግን ሲያጠፋ አትናገሪውም ሩታ አንቺ እስከመቼ ድረስ ነው ስታስጠላ እንደዚህ ስትልማ በስመ አብ ፊቷ ራሱ እስከነፊቷ ሲዘጋ አንቺ ሴት አይደለሽ ባልሽ እኮ ነብር እንደዚህ ስለሆንሽበት ነው ባልሽ አባሮሽ ልጆችሽን እናትሽ ቤት ቁጭ አድርገሽ አንቺ እንደፈለገሽ የምትንዘላዘዩ ምክንያቱም አፍሽን አልቻለማ እንዴ አንቺ እንደውም ሩታና እሱ እንኳን ባይሆኑ ባይና እንደዛ የሆነችው እናቴ ጀግና ሲስል ነው እንደዛ እስቲ ዝም ቲጂ በእግዚአብሔር አስወርጂልኝ እቺ ልጅ እኔ መናገር ስፈልግ እናገራለሁ ማለት ነው እሱ ጀግንነት አይደለም ሩታያት በእናታችሁ መልስ አትመልሱላት ጀግንነቷ ትዳሯን ስብስብ አድርጋ መያዝ ነበር ልጆቿን እናቷ ቤት አስቀምጣ አይደለም እንደፈለገች እናት እሷን ካሳደገቻት በኋላ ደግሞ የልጅ ለዋ ላይ ቆብዝራ አባት እሷ እንደፈለገች ዩቲዩበር እየሮጠች እዛም ሲጠራት ያም ሲጠራት እየሄደች ሩታን የምትሳደብ ይሄ ጀግንነት አይደለም ሴትነት እናትነት ማሳደግ ነው ይኸውልሽ ከፋም ለማ ልጆችሽን አንቺ እናት ስታሳድጋቸው ጀግናው ነው ይወጣሉ ምሽ እናትና አባቷ ቤት እሷን ያሳደጓት አይበቃትም እንዴ እናትና አባቷ ወጥፋ ልጆቿ እሷ መታዚ ዩቲዩበር እየሰራች ሴትነታችንን የምታስረግጠ ይሄ ነው ጀግንነት አረኒ ጀግንነት አላየውም እኔ እናንተ ጀግና ምን እንደሆነ ራሱ ማታውቁትም እውነት የቡታጀራ ዩቲዩበሮች ጀግና ማናት የሚለው አታውቁም ጀግንነት የሚያስተምሯችሁ ይውጡት ለምን እንደተደበቁ አላውቅም እንጂ ሲጀመር ሸዋዬ ጀግና ምን እንደሆነ ራሱ አያውቁትም ቃሉን አያውቁትም ማውራት እንጂ ጀግና ምን እንደሆነ ለማን ጀግንነት እንደሚሰጥ እንኳን አያውቁትም እንደወረዱ ናቸው አሁን ጀግና ብላ መጣቸው ስም ጀግንነት አንቺ ሰው ባለ መንጠልጠል ነው እንዴ አንቺ ጀግንነት መልሽ ይሄንን ተታች ነሽ ተሰሚኛለሽ ጀግንነት እየሰማች ነው ከትላንትና ጀምሮ በየመንደሩ እየወዘሩች የምትናገረው ጀግንነት ሰርቶ መብላት እኔ ጀግና ወንድ ማቀው ማለት ነው ጀግና ወንድ ማቀው ሰርቶ የሚበላ ራሱን የሚያስተዳድር ክብሩን የሚጠብቅ የሚስቱን ሀቅ የሚጠብቅ ነው ጀግና ለኔ የቤተሰቦቹን ሀቅ የሚጠብቅ የጎረቤት ሀቅ የሚጠብቅ ነው ጀግና ለኔ የኔ ጀግና አታይም እንዴ ለምን ቤተሰቦቹ አንድ ሁለቴ ሲሉት እኮ ነው በጥፊ ሲያጠናግሩት እኮ ነው ይሄው ቀጥለጥ ለስሙ ያጎት የወንድማማቾች ልጆች አይደላችሁ እንዴ ስጋ አይደላችሁ
እኔ ወንድም አለ እኔ ትልቅ ወንድም አለ ባለ ትዳር ነው። በጣም ማከብራት ነው። አንቺ አይተሻል እንዴ አባትየውና ወደ ቡታጀራ ተመለስ ብለው ያሉት የተንቢያ አባት እና ቡታጀራ ሲባል ቀጥለ ብለ ተቀመጠው። እኔ ስለ ወንዶች ወለደች፣ ለቤተሰብ ሰጠች፣ አረብ ሀገር መጣች። ከአረብ ሀገር መጣ ደግሞ አዲስ አበባ ላይ ቁጭ ብላ አሁን እሽኮለሌ እያለች ሩታ ትተንፍስ ካሜራ ይዛ ትውጣና ነነነነነነ እያለች ታወራ። ቁም ነገሯ ይሄ ነው። ሌላ ምንም ቁም ነገር የላትም። ለፍዳዳ የትልቅ ሰው ለፍዳዳ የእናት ጣዕም የሌላት ነውረኛ ሴት ብትኖር ቡዜ ናት። እውነቴን ነው የምላችሁ። ነውረኛ ባለጌ ሴት ልጅ አለቻት። በሩታ ላይ የተፋሻትን በሩታ ላይ የተናገርሻትን ንግግሮች ሁሉ ነገ በልጅሽ ላይ ደርሶ ልጅሽ ትልሰዋለች። የሚቀር እንዳይመስልሽ። ጀግናኛ እንዲህ አይነት ጀግና አላየንም። የሴትን ባየበላ በሴት ህይወት እየተጫወተ አብርሃም ማለት እኮ ይሄ አሁን ትናንትና ነፃነት መታለች እኮ ምንድነው ቡታጅራ በመጣሳ የነካቸው ሴቶች ሁላ አቅል የላቸው፣ ራሳቸውን ችለው አይቀመጡ ወይ ከህይወቱ ያለው ጥቅል አድርገው ሊወጡ መውጣት አልቻሉ። አፍዝዝ አደንግዚ ኑሮ ምን ይኑሮ አናቅም። በህይወታቸው እየተጫወተ ጀግና ሊባል አይችልም። ጀግና ማለት ራሱን የሚያኮራ በንግግሩ እንኳን ይሄ ሹሩቤ ዛሬ ማጭራሽ ሹሩቤ ተሰርቶ መምጣት ጀመረ። ሸዊትዬ አብርሃምን ሳስበው ማን ትዝ እንደሚለኝ ታውቂያለሽ? የኢቢኤሱ ይሄ አሁን ተደፍሮ ሳይፈልግ ተደፍሮ ያልሆነ እንትን ግብረ ሰዶም የሆነው ልጅ አብርሃም እንደዛ ነው የሚሆነው። ምክንያቱም ከሴት ጋር የመቆየት ቻንሱ ብዙ አይደለም። ትሰለቸዋለች። በራሱ መስዬ አንዴ ዛሬ ፀጉሩን ተሰርቶ መጥቷል። ነገ ሎቲ ጆሮን ይበሳል እያለ እየቀጠለ ይሄ ሴክሲ ሱሪ ነው ምንድነው የሚባለው ፒኪኒ ሱሪ ሱን ይለብሳል እያለ ጾታውን ወደ መቀየር ይመጣል። እዚህ ወጥተሽ አትነፋደጂ። ወንድምሽን የምትወጂው ለወንድምሽ የምታዝኒ ከሆነ ከካሜራ ጀርባ ሴቶቹን መተሽ አደባባይ ከምታሰጫቸው አደባባይ ወጥተሽ በሩታ ብር ከምትነግጂ ወንድምሽን አስረሽ ጸበል ውሰጁ። የነገ ህይወቱ ያሳስበዋል። የዛሬ እንዲህ ደረት ነፍተው ቡጥር ብሎ እዚህ ግባ የሚባልን ንግግር በመናገሩ አይደለም። ሩታ ለሱ ህይወቱ ናት። ሩታ ለሱ እናትም ሚስትም ነበረች። ቢያቅ ብታቂ የሩታ ውለታ በዚያ አልነበረ ብየወጣሽ እየተለፋደቅሽ እንዲህ የምትናገር አንቺ የእናት ባለጌ ነሽ። በአጠቃላይ ቡዜ እውነቴን ነው የምልሽ የእናት ባለጌ ነሽ። እንዳንቺ ነውረኛ እናትን ያላየሁም። መሲ ከኔ ጋር ትስማሚያለሽ አትስማሚም? እስማማለሁ። ቲጂ ትስማማላችሁ ሁላችሁ? እውነት ሙካልድ እንዴት ነሽ? እግዚአብሔር ወጣ ትናገር። በቃ ልክ ፍቅር ፉፉን ከሳው እንትና ጋር እንደመጣ ሳይወድ በግዱ አይደል የመጣው? እናንተ ብለሃል ሲባል አይደል ሼር አድርገውለት የመጣው እንደዛ ነው። ስለዚህ እኛ የምንክሰታትና ጡጣና ትናገር ራሷን ነፃ ታውጣ። እስከ መቼ ነው የነሱ የዶላር መሰለያ ነው? ሙካልድዬ እንዴት ነሽ? አቤት መሮኛል እውነት እግዚአብሔር። ሄርሜላ ምንድነው ጉዳቷን ያልታየኝ? እሱን ጉጂው ግን እንዴት የኔ ኔትወርክ የለኝም ማሬ ልንገርሽ፣ እዚህ ጋር ላስረዳሽ። አሁን እሺ ሄርሜላ ተጎድታለች አለች አይደለ? ሄርሜላ እንደውም አይኗን ገለጠችላት። አይን መቼም ልብ የላትም፣ ልበ ውልቅ ናት፣ ጅል ናት፣ አይገባትም እንጂ የአብርሃምን ማንነቱን ነው የገለጠ ያሳየችላት። ገባች? አይገባቸውም፣ ደደቦች ስለሆኑ ነው እንጂ ሄርሜላ ገለጠች ማለት ነው። ሰላም ነው ይህ ውዴ። ሄርሜላ አሁን ጅል ካብተ ስለሆነች ግን አያታቅም ይሄንን እንጂ ሩታ የላከችው ሩታና ፍቅር ያደረጉን ነገር ምንድን ታውቂያለሽ? ነው ወይስ ስታስታርቃቸው ሩታ በቀላሉ ስለታረቀችላት ነው ጥፋቷ ያልታያት? ያልገባኝ ይሄ ብቻ ነው። እንደዚህ ጉዳት ለምን እንደዛ እንደሆነ ታውቂያለሽ? አሁን የተናደደችው በሩታ አስተያየት አይደለም ሩታ ወይንም ሄርሜላ ጉዳይ። ፍቅርና ሩታ አሁን አንድ መሆናቸውን ያናድዳል። ለምን መሰለሽ? ፍቅርን እንደልክ እንደ ሄርሜላን ይጠቀምባት ትፈልግ ነበር። እንደናቀቆሳም ልጆች አሏት ያናደዳት ሩታ ፍቅርን ስለላከቻት አይደለም። ያናደዳት ምንድነው? የልቡ አልሆነላትም። ምክንያቱም ልክ እንደሄርሜላ ቆንጆ ያለችው ምን መሰለሽ? አብርሃምንስ ላደረገሽ ነገር ተበቀዩ። ይችኛዋ በምን ጥፋቷ ነው
በምን ጥፋቷ ነው የምትጎጃት አለች። አንደኛ አልጎዳቻትም፣ ሄርሜላን አልጎዳቻትም አይደለም። ቆይማ እንደዛማ ያለችበት እዚህ ጋር እንደዛ ያለችበት የምታስማማ ፓርት አለ። ለምን ብትይ ከበጎቹ ጋር ብዙ ነገር ትላላካለች። ምን ትላለች? እነሱ ለማሳመን ያክል ነው። እሷ ደጋፊዋ ወደዛ ነው ለማለት ነው። እሷም እኮ ቆይቶ ፍቅር እንድትቀበላት ነበር። የኔ ቆንጆ ሰው ይታዘበኛል ብላ ማሰብ አለባት። እዚህ ጋር እኮ እሷን የሚከታተል ህፃን ሰው አይደለም። ሄርሜላ ለሩታ ፍጹም ሰቻቸው ነገሮች ሴት ልጅ የማታደርገውን እውነት እንነጋገር ከተባለ ማለት ነው ሴት ልጅ ማድረግ የማትፈልገውን ነገር እርግጠኛ ነኝ የሄርሜላ ኦዲየንሶች ጠቅላላ ሰብስበሽ እንደ ሄርሜላ መሆን ትፈልጋላችሁ ሆይ እንደሷ ማድረግ ትችላላችሁ ሆይ ብለሽ ብትጠይቂ እንኳን ኖ ነው የሚሉሽ። እኔ ከአንድም ስንት ሰው ጠይቄያለሁ፣ ግን እንዲሁ እንወዳታለን የሚሉ ነው የሚበዙት እንጂ እኔ እዚህ ጋር ወጣ አሁን አብርሽ አንደኛ ሌላው ይቅር ነፍሰ ጡር ሴት በጠራራ ፀሐይ ቤቷ መታ በዓልን ስትቋደስ እንኳን ስትመጣ ምግብ ልትበላ ስትመጣ በዛ በፀሐይ ውጪ ብሎ ከፍቶ ሲያሰጣት እንኳን ኖ አብርሃም ይሄ ማድረግ የለብህም በሆድህ የያዘችው ያንተ ልጅ ነው ቢያንስ ፀሐይ ነው በጠራራ ፀሐይ ውሰዳት ማለት ትችላለች። ሁለተኛ ካሜራ እየቀረጹ ሲዝናኑ እንኳን ኖ አብርሃም እቺ ልጅ ሁለት ነፍስ ናት ካሜራ አትስራ እኔ እናንተ ደስታችንን እንዲሁ እናጣጥም ማለት ትችላለች። እነሱ ዛጋ ሩታን የሆነ እንድትሞት ገመድ እንደማቀበል መድኃኒት እንደመግዛት እያደረጓት እኮ ነበረ በወቅቱ ያደረጉት ነገር። ለምንድን ነው ሊሰማን ያልቻለው ያ ነገር? እኔ የሚገርመኝ ይሄ ብቻ ነው። ቡዜ ትክክለኛ ወንድም እንዳለው ሰው ጥሩ ወንድም እንዳለው ሰው ወታ እዚህ ጋር ኝኝኝ ስትል ታሳዝነኛለች። እውነቴን ነው የምልሽ፣ በጣም ነው የምታሳፍረኝም ታሳዝነኛለች። ምክንያቱም ሰው ያየውን ነው የሚመሰክረው። ሌላ ሴት ብትሆን ኖሮ ዛሬ ትላንትና ከሄርሜላ ሌላ ሴት መታ አብርሃም አፍቅሯት ከፍቅር ጋር ይሄን ነገር ብታከሽፈው ትክክል ነው ጎዳችሁ ይባላል እንጂ እኔ ሄርሜላ ላይ ሩታ ያረገችው ጥፋት ሄርሜላ ሩታ ልታመሰግናት ይገባል። ያልታየለትን ጭምብል ነው የገለጠችላት እንድታቀው ነው ያደረገችው። ትክክለኛ አይምሮ ካላት ሄርሜላ እንድትነቃ ከእንቅልፏ እንድትቀሰቅሳት አብርሃም ምን አይነት ሰው እንደሆነ የአንድ ሳንቲም ግልባጭ እንደሆነ ምክንያቱም አንደኛ አፍቅሯት ቀለበት አድርጎላታል። ስለሆነ እንደመነጋገር ከሆነ አይደለም ካመመ በኋላ የሰጣት አስተያየት ራሱ የሚያስጠላ ነው። እውነት እሱ የሚያፈቅራት ቢሆን ኖሮ ቀጥታ ወደሷ ነበረ በዛን ሰዓት መመለስ የሚገባው። እንደዚህ ቆይን ጊዜ ስጭኝ እያለ በህይወቷ በሴትነቷ በእድሜዋ እየቀለደባት ሩታ ይሄን ነገር ስላሳየቻት ሄርሜላ ልታመሰግናት ይገባል እንጂ ሩታ ሄርሜላ ላይ ምንም ክፋት ያደረገችው ነገር የለም፣ ጥፋት የሚያደርገችው ነገር የለም፣ እንትን የሚያደርገችው ነገር የለም። እንደኔ ማለት ነው ጭምብሉን የገለጠችለት እሷ ዛሬ ሞታ ስለ ወንድሟ ማውራቷ ወንድሟን ይዛ አፈር ከድሜ አስግጣ ብዬሽ ነበር። ለራስህ ጊዜ ስጥ፣ ራስህን አዳምጥ። ሁሌ ሴት ጭንስር አትገኝ እንደማለት ዛሬ ወታ እንዲመናገሯ እኔ ላፍርባት ነው እንጂ ልኮራባት አይገባኝም። እሷ የሴት ልጆች እናት ናት፣ ወንድም ልጅ አላት። ጥሩ አይደለም እንዲህ አይነት ነገር። ገና ያሰሰቃት ነው ወጣ ያቺን እንትን የመሰለ ቂጧና ምንዋን የማይታይ ሴትዮ ወጣ የምትገነፍለው አይዲያ ሰሰጣት ነው። ጎሮሮዋን ምዘጋላት የቤት ክራዋን የምትከፍለው አይዲያ ሰሰጣት ነው። እሷ ካልሰጠቻት ማን አይዲያ ይሰጣታል? ያው እንደዛም ሆኖ ትረቅጣታለች። ለምን የድሮ ሩታ ስላላገኘቻት ከዚህኛዋ ጋር መሸኳሾክ ስለጀመረች እና ክብር አይወድላትም። ሰው የዘራውን ነው የሚያጭደው። ግፋኛችሁ እኔ ድራማ ሊሆን ይችላል። ምን ግልጽ ለአነጋገርሽ ልከት ይኖርሽ ብር ነገር አውቃለሁ። በጎቹ ብር እየላኩልሽ ስለሆነ ምናምን አንዳንድ ጅሎች አይጠፉምና የነሱን እንዳይቀርብሽ እንደሆነ እናምናለን። ግን ለአነጋገርሽ በቃ ስነ ስርዓት ቢኖርሽ ነው። ነገ ጠዋት አንቺን የሚያጋጥምሽን አታቂ ሐቀኛ ነኝ አትነቃም። መቼም አትነቃም። እሷ ማንነቱ ነው ይፋ ይሆንልሽ። ነገ ጠዋት አንቺንም ራሱ እንደዚህ እንደሚያረግሽ በማንኛውም ሰዓት ሂጅ እንደሚልሽ የተረዳሁት